anybody ዝም ብሎ መጥቶ ኢኒ ሚኒ ማኒ ሞ ብሎ ቢሞላ 25% ያገኝ the probability ሁሉንም a አርገውት ሞላ ወይ ሁሉንም b አርገውት ሞላ the probability 25% ፈተና ማለት የሚያሳየው ምንድነው 50 በላይ ማምጣት አለብህ ፈተና ለማለት because በዛ ትምህርት ላይ መጠረኛም ቢሆን ዕውቀት አለ ሶ ዩኒቨርሲቲ ገብተህ ብትማር ትችላለህ ሶ ያልቻለው ምን ሆነ ይሄ 50% ማምጣት ያልቻለው ታውቃለህ ባለፈው ስንጀምር 3.3% ነበር ያለፈው በሁለተኛው 3.2 አሁን ዘንድሮ በጣም ተሻሽሏል 5.2 ነው ያለፈው እንደዚህ ያለ ከፍ ያለ ይሄዳል ብለን እናምናለን because ጥናት ተጀምሯል መማር ተጀምሯል አስተማሪዎች እንደ ባውዛ እየታዩ ነው ምን ያደረጋችሁ ነው ምናምን የሚለው የት ጋር ነው ማን ነው የሚወድቀው ምናምን እነኚህ ምንም ትምህርት ቤት ምንም ተማሪ ማያሳልፉ ትምህርት ቤቶችን አይደንቲፋይ አድርገን እነሱን እንዴት ነው ምንረዳው ተብሎ እንቅስቃሴ ሶ ብዙ በዚህ ምክንያት ቁጥሩ እየጨመረ ይሄዳል ብለን እናስባለን ግን መጀመሪያ ላይ ሶ ወደ 230 ተማሪ መቀበል የሚችሉ ዩኒቨርሲቲዎች አሉ any one time ነው ሶ ያለፉት 30 በመጀመሪያው ዙር ከ900 ምናምን ሺህ 32 ሺህ አካባቢ ናው ድሮም ቢሆን ከዛ ከ240 ከ250 ሺህ በላይ አይገባም because የሚደረገው ድሮ ምንድነው ማለፊያ ነጥብ ብሎ ነገር የለም ባለው ቦታው ልክ እየወረድክ ነው አንዳንድ ጊዜ በ20 በ25 ዩኒቨርሲቲ ይገባል 25 ማለት ሲሳይዝ anybody ዝም ብሎ መጥቶ ኢኒ ሚኒ ማኒ ሞ ብሎ ቢሞላ 25% ያገኝ the probability ሁሉንም a አርገውት ሞላ ወይ ሁሉንም b አርገውት ሞላ the probability 25% so literally ምንም የማያውቅም ሰው ነው እዛ ዩኒቨርሲቲ ያ ገብቶ ደግሞ የዩኒቨርሲቲን ትምህርት መከታተል አይችልም so the whole thing ነው አብሮ የወደቀው ለፋቸው አንችልም ሄደው ፍሬሽማን አይሆንም ግን ዩኒቨርሲቲዎች ውስጥ እናስገባና አንድ አመት በደንብ አርገን ቀጥቅጠን እናስተምራችሁ ከዛ ፈተና እንስጣችሁ ከዛ ካለፉ ዩኒቨርሲቲ ነው ሶ በዛ 150 ሺህ ምናምን ያህል ተማሪ ይቀበላል ሶ ከቶታል ቁጥሩ ለጊዜው እየቀነስን ነው የምንሄደው ይሄ በሬሜዲያል የሚገባው ያለፈ የሚሄደው እየጨመረ ሲሄድ ዜን በሬሜዲያል የሚገባው እየቀነስን እንሄዳለን ለጊዜው ግን አንዱ የምናደርገው ይሄ ነው የማይረዳው የቴክኒክና ቮኬሽናል ትምህርት ቤቶች አሉ ባለፈው አመት 29000 ተማሪ ነው የገባውና እነኚህ ቲቪቶች ኢትዮጵያ ውስጥ ያሉ ቲቪቶች ቴክኒካልና ቮኬሽናል ትምህርት ቤት ከ12ኛ የወደቁትንም ይወስዳል እኛም ሀገር የሚሆነው ኢቬንቹዋሊ ይሄ ነው ይሄ ዝም ብለህ በሙሉ ሁሉንም ማሳልፈህም እኮ ዩኒቨርሲቲ ማስገባት አልቻልክም ካሁን በኋላ ዝም ብለን ምን ቀልድበት ነገር አይደለም ይሄ if እቺ ሀገር ከዚህ ድህነት ወጣ ወደ አንድ ቦታ ትሄድ ካለ if እቺ ሀገር በርግጥም የድሮ ስልጣኔ ነችና አሁንም ለመወዳደር የሚያስችል ካፓሲቲ ያለው ማህበረሰብ ነው ያለን ካለ ዜን በትምህርት ላይ ምንም አይነት እንደዛ አይነት ጨዋታ መኖር የለበትም ሶ እሱን ይዘን ነው